እህቴ ወደ ጤና ጣቢያ ታመራለች። የ45 ቀን ልጇን ይዛ ማለት ነው። በምታቀናበት ጊዜ ሐኪሞች ስለ ወሊድ መቆጣጠሪያ ይናገራሉ እንድንጠቀም ማለት ነው። ታስታውሱ እንደሆነ እና በሚናገሩበት ሰዓት እቺ እናት ለምንድን ነው የወሊድ መቆጣጠሪያ የማልወስደው ትልና ወደ ጤና ተቋማቸው ታመራለች ማለት ነው። እና በምትገባበት ሰዓት እነሱ የሚሻለውን እንዲመርጡላት ትጠይቃቸዋለች። እነሱም የሚሻለው የ12 ዓመቱ ማህፀን ላይ የሚቀበር ሉፕ ነው እና እሱ እንድትወስጂ ፍላጎታችንና ምርጫችን የተሻለው እሱ ነው ይሏታል። እሷም በእነሱ ሀሳብ ተስማማና ይሄን ሉፕ እንዲያስቀብሩላት ተስማማለች ማለት ነው። የሚገርመው ነገር አልጋ ላይ ወጣች እንዲያስቀብሩላት አንዷ ዶክተር ለማስገባት በምትሞክርበት ሰዓት ይሄ ነገር በጣም ያታግላታል፣ አልገባም ይላታል ማለት ነው። እና ቢያንስ እስከ ተኩል ሰዓት ምናምን ፈጅቷል ለማስገባት ስትሞክር እና ምንም ሊገባ አልቻለም እና በጣም እያመመኝ ነው እያለቻት ነበረ። አይ ይገባል ምናምን አለቻት እና ማስገባት ሲያቅታት ለአንዲት ዶክተር ነርስ ጠርታ እምቢ እንዳላትና እሷ እንድትሞክርላት ትጠራታለች። ከዛ ነርሷም ትመጣና ለማስገባት ስትሞክር በጣም ያታግላታል እና እቺም ታካሚዋም በጣም እያመመኝ ነው ምንድነው በቃ ይቅር ምናምን ስትላት አይ ይገባል ትላታለች ማለት ነው። በዛው መሀል በቃ ተዩ ምናምን እያለቻት የሚደረግላት ሉፕ ምን ያደርጋል ገባ ማለት ነው። በሚገባበት ሰዓት እቺ እናት በጣም ነበር የጩኸት ድምጽ ያሰማችው ማለት ነው። ነርሷም ምንድነው ምናምን ስትላት አይ በጣም ያመመኝ ምናምን አለቻት። ነርሷም በቃ አይተውሻል፣ እኛ ግን እንደዚህ አይነት ነገር እንደዚህ የጮኸች እናት አላየንም፣ ግን ጊዜያዊ ስሜታዊ የሆነ ነገር ነው እና ይተውሻል ምናምን ትላታለች። እናትየውም እሺ ምናምን ብላ ተነስታ ሄደች። ተቀመጠችም። ስትቀመጥም ይሄ ነገር በጣም እያመማት እንደሆነ ትነግራታለች። አይ ይሻልሻል ለ3 ቀን ምናምን ነው ከዛ በኋላ ይሻልሻል ትላታለች። እናትየውም እሺ ትልና ወደ ቤቷ ትገባለች። ወደ ቤቷ በምትገባበት ሰዓት ይሄ ነገር ህመሙ በጣም ኦቨር እየጨመረ ነው። ምክንያቱም ምንም የሚሻላት ነገር የለም፣ በጣም እየጨመረ ነው። አደረች። ስታድር ምን ያደርጋል እግሯን የሚያዝ ነገር ማለት ነው፣ ለመሄድ ማስቸገር ነገር። ከዛ አቅራቢያ ወደሚገኘው ክሊኒክ ትሄዳለች። አቅራቢያ ወደሚገኘው ክሊኒክ ስትሄድ ምናልባት ይሄ ነገር ኢንፌክሽን ይሆናል፣ ምክንያቱም እንደዚህ አይነት መድኃኒቶች ኢንፌክሽን ያለበት ሰው ይቀሰቅሳል ይለዋታል ማለት ነው። ከዛ ሐኪሞቹ የኢንፌክሽን መርፌ እንዲሰጣት ያዙላታል። ለ6 ቀን ይሻልሻል ምናምን አሏት። ከዛ ወደ ቤት ገባች። መርፌውን እየተወጋች ነው። ከዛ በኋላ ይሄ ነገር የባሰ መጣ። ምን መጣ? ምግብ ማቅለሽለሽ፣ አለመብላት፣ ማዞር፣ ራሷን አለመቆጣጠር ምናምን። በሚያማብሳት ደግሞ የመንፈራፈር የመንከባለል በጣም ኦቨር መታመም ጀመረች። አሁንም ስትሄድ ይሻልሻል ነው የምትባለው። ከ6 ቀን በኋላ ይሄ መርፌ ወስደሽው ከ6 ቀን በኋላ አልሻልም ካለሽ ይሄ ነገር እንደሚያስወግዱላትና በነፃ እንደሚያስወግዱላት ይሄ ሐኪሞቹ ይነግሯታል ማለት ነው። የጤና ጣቢያው ሳይሆን የግል ሐኪሞች ማለት ነው። እና በሚነግሩባት ሰዓት 6 ቀኗን ጨረሰች። በጣም እየታመመች ነው። ኪሎዋ ወርዷል፣ ቀንሷል። በ6 ቀን ውስጥ በጣም በቃ ሰውነቷ መንኗል ማለት ነው። ከዛ ለማስወጣት 6 ቀን ጨርሳ ያመማት ስለሆነ ለማስወጣት ስትሄድ እሺ ብለው እነሱም ተስማሙ። ለማስወጣት ስትሄድ ግን የተቀበረላት ሉፕ ማህፀኗ ውስጥ እንደሌለ ነበር የተነገራት ማለት ነው። እና እንደሌለ ተነገራት። እሷም በጣም ተደናገጠች። ምንድነው እያመመኝ ነው። እነሱ ደግሞ ያው ከሽንት ወጥቶ ሊሆን ይችላል፣ የሚያምሽ ደግሞ እንደዚህ ኮንፊውዝድ ሆነሽ ሊሆን ይችላል፣ ፈርተሽ ሊሆን ይችላል ነገር ምናምን አሏት። እሷም እንደዛ እንዳልሆነ ምናምን አስረዳቻቸው። ያው ወደ ሌላ ጤና ጣቢያ ሪፈር ጻፉላት ማለት ነው። ማለት ይሄ ነገር ትልቅ ሆስፒታል ሊያየው ይገባል፣ እንዴት እንደሆነ እኛም ግራ ገብቶናል በሚለው ማለት ነው። ሪፈር ተደረገች። ሌላ ቦታ ስትሄድ ትልቅ ሆስፒታል ነው። ወደ ሌላ ቦታ ስትሄድ አልትራሳውንድ እንድትነሳ ያደርጋሉ። አልትራሳውንድ በምትነሳበት ሰዓት ያው ከማህፀኗ እንደሌለና ወደ ሰውነቷ እንደገባ ነበር የተነገራትኝ። ያው በዚህ መሀል እቺ እናት ህፃን ልጆች ይዛለች። 3 ህፃን ልጅ በጣም ህፃን ልጆች አሏት እና በጣም ነበር የተደናገጠችው። በጣም ስሜታዊ ሆና ነበር። እንዴት ይሄ ሊሆን ይችላል ምናምን ነገር አለች። ያው ከዛ በኋላ እነሱም መናገር አልፈለጉም። እነሱም ደነገጡ። ግን ወደ ሰውነትሽ በርዋል እና ትንሽ እኛ ማስወጣትም እዚህ ማውጣትም አንችልም። ይህም ማድረግ የሚችለው ያስገባሽበት ቦታ ወደ ሌላ ተቋም ሪፈር ይጽፍልሽና እዛ ቦታ ላይ ነው
ይሄ ነገር ሊወገድልሽ የሚችለው። እኛ እንደዚህ አይነት ነገር ፍቃድም አልተሰጠንም፣ ብዙ ሪስክ ስላለው ሪስኩን አንቀበልም ይሏታል። እሷም እንደተባለችው ወደ ጤና ጣቢያ ትሄድና ወደ ገባላት ወደ ሌላ ሆስፒታል ሪፈር ያደርጉላታል ማለት ነው። የሚገርመው ሪፈር ሲያደርጉላት በጣም ጤና ጣቢያ ያለውን ሁኔታ ታውቃላችሁ፣ ምን አይነት እንደማመናጨቅ ያ ሁሉ ነገር ተደርጎ አድርገው ያውቃሉ። የሚገርማችሁ ነገር እቺ ዶክተር ማለት ነው ታውቃለች ወደ ውስጥ እንደገባ ማለት ነው። እና ሪስክ ላለመውሰድ ፈርታ ነው እንጂ ማለት ነው። ቢያንስ 1 ሰዓት ፈጅቶ ነበረ። ይህ ልል የፈለግኳችሁ ምን እንደሆነ ታውቃላችሁ? ይሄ ሁሉ ነገር ከሪስክ መቀበል ከፈሩ በኋላ ድጋሚ ሪፈር እንኳን መጻፍ ፈርተው ነበረ ወደዛ ማለት ነው። ያ ወደዱም ጠሉም ሪፈር ጻፉላት። ወደዛ ሄደች። ወደዛ ስትሄድ ያው የመንግስት ሆስፒታል ታውቃላችሁ ብዙ ማቴሪያል የላቸውም። ወደ ሌላ ሆስፒታል እነሱም ላኳት እና ብቻ 1-4 ይሆናል ማህፀኗ የተፈጨ ሰው። አንዴ ብቻ ያልገባችው ነገር ያልታየችው ነገር የለም ማለት ነው። ያው በስተመጨረሻ እንትኑ ወደ ሰውነቷ ሄዷል። ሰርጀሪ መደረግ አለባት በሚለው ይወሰናል ማለት ነው። ዶክተሮቹ ወሰኑ እና ሰርጀሪ። የሚገርመው በሰርጀሪ ነው ይሄ ነገር ሊወጣ አይቻለው። ምክንያቱም አንደኛ በጣም ብዙ ሰው የሚገርመው ይሄ ነገር ይጠፋል ይበራል እና የመግደልም አቅም አለው እና የፈጣሪ የአላህ ነገር ሆኖ ይሄ ነገር በሰርጀሪ ተወግዷል። ሌላቸው የፈለግኩት ምን እንደሆነ ታውቃላችሁ? ሐኪሞች ወደ ጤና ጣቢያ ስትሄዱ ይህን ነገር ልትወስዱ ስትሄዱ ብዙ ማይነግሯችሁ ነገር አለ። አንደኛ ነገር እንደዚህ አይነት መድኃኒት ሲሰጥ የወሊድ መቆጣጠሪያ ሲሰጥ አንደኛ ነገር ኢንፌክሽን ያለባት ሴት ይህን መድኃኒት አትወስድም። ሁለተኛ ነገር ደግሞ የተለያዩ በሽታዎች አሉ። እንደሱ አይነት በሽታ ያለባት ሴት ማለት ነው ይህን መድኃኒት መውሰድ አትችልም። ሶስተኛ ነገር ደግሞ ምን መሰላችሁ? እቺ ሴትዮ 1 ሰዓት ያህል ፈጅቶባታል፣ እምቢ ብሏታል እና ከገባም በኋላ እናቲቱ ጩኻለች፣ እያመመኝ ነው ብላለች። ተደናግጣ ሪስክ ላለመውሰድ በቃ የተውሻል ነገር ተብላለች። ግን ይሄ ነገር 3-5 ደቂቃ ምናምን ነው የሚፈጀው። ይሄ ነገር ከ5 ደቂቃ በላይ 10 ደቂቃ 20 ደቂቃ እንኳን የሚፈጅባቸው ከሆነ ይሄን ነገር ማቆም አለባችሁ ማለት ነው። ምክንያቱም ሪስክ ውስጥ ላለመግባት እኔ የምላችሁ ይሄን ነው ማለት ነው። እና ራሳችሁን ነው ማንም ሊጠብቅላችሁ ራሳችሁን አይችልም። ሐኪም የሆነ መድኃኒት ሊሰጣችሁ ይችላል እንጂ ሙሉ ኃላፊነቱን መውሰድ ያለባችሁ በራሳችሁ ህይወት በራሳችሁ ጉዳይ ላይ እናንተ ናችሁ። እቺ እናት እኮ የሚገርማችሁ እንትኑ ኢንፌክሽን ፈጥሮ ነበረ። ይሄ የተደረገላት ነገር የሽንት ፓምፖ ላይ ኢንፌክሽን ፈጥሮ ነበር። ኢንፌክሽኑ ቢያንስ ሳታውቀው 2 ወር ምናምን ብትቆየን ያሉት ወደ ካንሰርነት ፌድ ያደርጋል ነገር ነበር የተባለችው እና ያው የመሞት ቻንሷ በጣም ቀላል ነበረ። ግን ያለህ ነገር ሆነና እሷም በጊዜው የዛን ቀን ማወቋ እና የኢንፌክሽን መርፌው መወጋቷ ጥሩ ነው እና ምክንያቱም ኢንፌክሽኑ ቢያንስ ቢፈጥርም የሆነ አዘገይቶታል እና ይሄ እንደዚህ አይነትም ነገር አለ። ከእንደዚህ አይነት ነገር ራሳችሁን ጠብቁ እላለሁኝ። የዛሬ ፕሮግራሜን በዚህ እቋጫለሁኝ። በሌላ ፕሮግራም እንገናኛለን ከዚህ በኋላ ኢንሻአላህ። ሰብስክራይብ ማድረጋችሁን አይረሳ። በጣም ጠቃሚ የሆነና ቁም ነገር ያዘለ ነገሮችን ይዤላችሁ እመጣለሁኝ።